ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ይመኛል። አወል ስሪንቃ ቁጥር 2 ይሄ አሁን ቁጥር 2 ፕሮግራም ነው። አወል ስሪንቃ ቁጥር 1 ላይ የተለያዩ የግብርና ፕሮግራሞችን ያቀረብኩላችሁ ያካፈልኳችሁ እንደሆነ ይታወቃል። አወል ቁጥር 3 አወል ስሪንቃ ቁጥር 2 ደግሞ በግብርና ላይ አርበስት የምናደርጋቸውን የተለያዩ የግብርና ፕሮዳክቶችን ወይም ምርቶችን ስንጠቀማቸው አርበስት የምናደርገውን ወይም የምናገኛቸውን የጤና በረከቶችን ነው በዚህ ፕሮግራም ደግሞ የማቀርብላችሁ እና ከዚህ በኋላ የተለያዩ የሰብል ምርቶች ሊሆኑ ይችላሉ፣ የእንስሳት ሊሆኑ ይችላሉ፣ ሌሎችንም እንደዚሁ ስንጠቀማቸው ወይም ስንመገባቸው ስንጠጣቸው የምናገኛቸውን የጤና በረከቶች ምንድናቸው የሚለውን ያገኘሁት መረጃ ያሰባሰብኩ ከዚህ በኋላ አቀርብላችኋለሁ በዚህ ዩቲዩብ ቻናል ማለት ነው። ስለዚህ ይህን ቻናል እንደዚሁ አጠናክሩት፣ ሰብስክራይብ ማድረግ ብታደርጉና ብታጠናክሩት ይላል አወል ስሪንቃ ቁጥር 2። ዛሬ እንግዲህ ከፓፓያ ነው የምንጀምረው። ፓፓያ በቫይታሚን ሲ እጅግ የበለጸገ የዓለማችን የፍራፍሬ አይነት ነው። በሰውነታችን የኮሌስትሮል መጠን እንዲቀንስ የጎላ አስተዋጽኦ ያበረክታል። ፓፓያ በፋይበር፣ በቫይታሚን ሲ እና የተለያዩ አንቲኦክሲዳንቶች የበለጸገ በመሆኑ እነዚህ ነገሮች በደም ስሮቻችን ውስጥ የኮሌስትሮል ክምችት እንዳይኖር ያደርጋሉ። በዚህም የስትሮክ ህመምና ሃይፐርቴንሽን ችግር እንዳይገጥመን የጎላ ሚና አላቸው። ፓፓያ ክብደት ለመቀነስ ተመራጭ ነው። ክብደታቸው እንዲቀንስ የሚፈልጉ ሰዎች ፓፓያን ከምግብ ገበታቸው ማራቅ የለባቸውም። ፓፓያ አነስተኛ ካሎሪና ጥሩ የሚባል ፋይበር ያለው በመሆኑ ክብደታችን ባልተፈለገ ሁኔታ እንዳይጨምር ይከላከላል። በሽታ የመከላከል አቅምን በከፍተኛ ደረጃ ያሳድጋል። ፓፓያ አንድ ፓፓያ በቀን ከሚያስፈልገን ቫይታሚን ሲ 200 በመቶ ያህሉን በውስጡ ይዟል። ይህም ኢንፌክሽንን ጨምሮ ሰውነታችን ሊደርስበት የሚችለውን ህመም ለመመከት ፓፓያ እጅግ ተመራጭ የምግብ አይነት ያደርገዋል። ፓፓያ ለስኳር ህመም እንዳንጋለጥም ያግዛል። ፓፓያ ምንም እንኳን ጣፋጭ ቢሆንም አነስተኛ የስኳር መጠን በመያዙ የስኳር ህመምተኞችን ጨምሮ ለማንኛውም ሰው የሚመከር የፍራፍሬ አይነት ነው። ፓፓያ ለአይን ጤንነት የሚበጅ ነው። ፓፓያ በቫይታሚን ኤ የበለጸገ በመሆኑ የተሻለ እይታ እንዲኖረን ከማድረጉም ባለፈ ከአይን ጋር ተያያዥ በሆኑ ህመሞች እንዳንጠቃ ይረዳናል። ፓፓያ በተለይ ከወር አበባ ጋር ተያይዞ ለሚከሰት ህመም ፍቱን ነው። በፓፓያ ውስጥ የምናገኘው ፓፔን የተባለው ኤንዛይም የወር አበባ ፍሰትን ከማስተካከል ባለፈ ተያይዞ የሚከሰትን ህመም በመግታት እፎይታን ያጎናጽፋል። በመሆኑም በወር አበባ ወቅት ሴቶች ፓፓያን እንዲያዘወትሩ ይመከራል። ፓፓያ ካንሰርን ይከላከላል። ፓፓያ ፓይቶ ኒውትረንትስ እና እንደዚሁ ደግሞ ፍላቮናይድስ በተሰኙ አንቲኦክሲዳንትስ እንደመበልጸጉ መጠን የሰውነታችን ሴሎች እንዳያረጁ፣ እንዳይሞቱና ለተለያዩ የካንሰር ህመሞች እንዳይጋለጡ ያደርጋል። አንዳንድ ጥናቶች በተለይም የፕሮስቴት ካንሰርን በመከላከል ፓፓያ ወደር እንደሌለው የሚናገሩት። እንደ ማጠቃለያ እንግዲህ ፓፓያ በርካታ የጤና ጥቅሞች አሉት። የምግብ መፈጨትን ያፋጥናል፣ ክብደትን ይቀንሳል፣ በሽታ የመከላከል አቅምን በእጅጉ ያሳድጋል፣ የቆዳ ጥራትን እና ጤንነትን ይጨምራል፣ የሰገራ ድርቀትን ይቀርፋል፣ የልብ ጤንነትን ይጨምራል፣ የስብና ኮሌስትሮል መጠንን ይቀንሳል፣ የጡት የጣፊያና ሌሎች ካንሰርን ይከላከላል፣ ለካንሰር ህክምና ሲባል የሚሰጠውን ጨረር የሚያመጣውን የጎንዮሽ ችግር ይቀንሳል፣ የደረት ማቃጠልና ቃርንም ያስወግዳል። ዛሬ እንግዲህ ስለ ፓፓያ በርካታ የጤና በረከቶች አሉት። ከነሱ ውስጥ እንግዲህ ያገኘሁትን መረጃን ላካፍላችሁ ብዬ ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ ቁጥር 2 ከጤና አኳያ ጤናችንን ከተለያዩ ሰብሎች እንዴት ማግኘት እንችላለን? እያንዳንዱ የተለያየ በተለይ አትክልት ሊሆን ይችላል፣ ፍራፍሬ ሊሆን ይችላል፣ እንደዚሁ ደግሞ የጥራጥሬ ሰብል ሊሆን ይችላል፣ የብዕርና ገዳ ሰብሎች ሊሆኑ ይችላሉ። ስንመገባቸው ምን የጤና በረከት አላቸው? ምንድነው የሚሰጡን የሚለውን ሊመልስ የሚችል ግንዛቤ ሊፈጥር የሚችል
የሚችል ስንመገብ ይሄን እያገኘው ነው ብለን እንድንመገብ የሚያስችል የሚያበረታታ ሐሳብ የያዘ ነው ይሄ ፕሮግራም የሚሆነው ማለት ነው። እና ዛሬ እንግዲህ ከፓፓያ ልጀምር ብዬ ከፓፓያ ጀምሬያለሁ። በቀጣይ በተለያዩ ፍራፍሬዎች፣ አትክልቶች እና ሌሎችንም የስራ ሰብሎች ይዤ እመለሳለሁ። እኔ ባያስኩት ፕሮግራም እመጣለሁ። ነገር ግን ከዚህ ሰብል የምናገኘው ምንድነው የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ እሱን ላስቀድም እችላለሁ። ከዛ ውጪ ግን እኔ ቅደም ተከተል ያስቀመጥኳቸው ፕሮግራሞች አሉኝ፣ በዛ መሰረት ለማቅረብ እሞክራለሁ። ስለሆነም ይህን ቻናልም እንደዚሁ ልክ አወል ስሪንቃ የግብርና ፕሮግራምን እንዳበረታታችሁት ሰብስክራይብ አድርጋችሁ ያ ወደ 4.4K ደርሷል። ይህንንም እንደዚሁ ቻናል አጠናክሩት፣ ሰብስክራይብ አድርጉና እንደዚሁ ከጤና አኳያ አሁን ብዙ ጊዜ እኛ የለመድነው ምንድነው ረሃብ ማስተግስን ብቻ ነው ታሳቢ የምናደርገው። በቀላል ዋጋ ቃሪያን ብንጠቀም ለምሳሌ አንድ ቃሪያ ብንበላ ከዛች ቃሪያ ምን እናገኛለን የሚለውን አውቀነው ስንመገብ ትኩረት ልናደርግ እንችላለን። እና ዛሬ አሁን ይዤላችሁ እንደመጣሁት እንደ ፓፓያ አሁን ፓፓያ በጣም ብዙ ጠቀሜታ ነው ያለው። በጣም ብዙ ቫይታሚን የያዘ ነው፣ ብዙ ማዕድን የያዘ ነው እና ከብዙ በሽታ ሊከላከልልን የሚችል ሰብል ነው ፓፓያ ማለት ነው። እና ልክ እንደዚህ ሌሎችንም እንደዚሁ አስበን መብላት ብንችል የሚል እሳቤ በመያዝ ነው በዚህ መልክ የመጣሁት። ብዙ ጊዜ ያው ልምዱ ስለሌለ ይህንን ልምድ ያው በማህበረሰባችን ውስጥ ክሬት ለማድረግ ነው ግብርና ለታርጌትድ ቢሆን። አሁን በርካታ አካባቢዎች የመቀንጨር ችግር አለ። ይሄ ደግሞ የሚሆነው ምንድነው የምንመገበው ምግብ ምን ይዟል ብለን አስበን ስለማንመገብና ያንን መሰረት አድርገን ስለማናቀርብ ነው። በተለይ በርካታ ልጆቻችን የመቀንጨር ችግር የሚገጥማቸው ከዚህ አኳያ ነው። እና አንድን ምግብ ብቻ አዘውትሮ በመመገብም ሊፈጠር ይችላል ይሄ መቀንጨሩ። ስለዚህ ባለን አቅም ትንሽዬም ብትሆን አንድ ሎሚ ምን አገኛለሁ ከአንድ ሎሚ? ብርቱካን፣ ማንጎ ሊሆን ይችላል፣ ፓፓያ ሊሆን ይችላል እና ቃሪያ እንዳልኳችሁ፣ ቀይ ስር፣ ካሮት በርካታ ነገሮች አሉ በጓሯችን በአንድ ፖት ላይ እንትን ብለን አርበስት አድርገን መጠቀም የምንችል ማለት ነው። እና እነዚህ ነገሮች ትርጉማቸውን አውቀን ጥቅማቸውን አውቀን ብንመገባቸው የተሻለ ነገር መፍጠር ይቻላል። እንደ አገርም እንደዚሁ ከጤና አኳያ እንደዚሁ ከማህበረሰብ አኳያ እንደዚሁ መቀንጨር አኳያ የሚፈጠሩ ችግሮችን ለመከላከል ይሄ አይነት ፕሮግራም ያስፈልጋል በሚል እሳቤ ነው አወል ስሪንቃ 2 በሚል በዚህ መልክ የመጣሁት። ስለሆነም ይህንን ፕሮግራም እንዲጠናከር ሰብስክራይብ ማድረግ፣ ኮሜንት መስጠት ትችላላችሁ የተሻለ እንዲሆን። አወል ስሪንቃ እንግዲህ እንዲህ ያለ ይቀጥላል። በቀጣይ በሌላ መለሳለሁ። እስከዛው ጤናችሁን ፈጣሪ ይጠብቅላችሁ።